አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ሰላም ሰላም ብያለሁ የሌና እምነት ተከታዮች። አሁን የመጣሁበት ጉዳይ ግን እናንተን አይወክልም፣ ለሙስሊሞች ነው። እና ሙስሊሞች እንዴት ናችሁ? ረመዳን እንዴት ይዟችኋል? እኔ አልሐምዱሊላህ እኔ ጋር ሁሉም ነገር ጥሩ ነው። ባይሆን እንኳን ሁላ ጥሩ ነው አልሐምዱሊላህ። ለምን ለዚህ ለረመዳን ላደረሰኝ። ስንቱ ሞቷል በዚህ ረመዳን፣ ስንቱስ አልሐምዱሊላህ በህይወት ስላለን ብቻ አልሐምዱሊላህ። እና በትክክል ጾመው በትክክል ሰግደው በትክክል ቀርተው ከተመዘገቡት አላህ ያድርገን ሁላችንንም። አሁን ደግሞ እኔ የመጣሁበት ጉዳይ ለይለቱል ቀድር የሚወጣበት ጊዜ ነው። 10ቱ ቀን ሊገባ ነው እና ደርሷል። እንዴት ነው? በጉጉት ነው የጠበቃችሁት ወይስ እንዴት ነው? እኔ በጉጉት ነው የጠበቅኩት። እናንተስ? እኔ ላስታውሳችሁ ነው። ምናልባት ሁላችሁም ያው አልሐምዱሊላህ ቲክቶከር ምንም ይሆናችሁ ሁላችሁም ታውቁታላችሁ። ያው በሚዲያው አሁን ስለ ለይለቱል ቀድር ነው የሚወራ እና አደራችሁን ግን መስማቱ ብቻ አይደለም፣ ተግብሩት። ቁጭ ብላችሁ ዱዓ ልታደርጉ ቁርአን ልትቀሩ ምናምን ላይመቻችሁ ይችላል። ከተመቻችሁ አሪፍ ነው። ካልተመቻችሁ ግን ስራ ስትሰሩ፣ ልብስም ስታጥቡ፣ እቃም ስታጥቡ ዱዓ አድርጉ። ወላሂ ዱዓ አድርጉ። አደራችሁን ዱዓ አድርጉ። አላህ ለይለቱል ቀድርን ከሺህ ወር ትበልጣለች ብሎ ነው ያለው። ስለዛ እንዴ ለምንድን ነው ዱዓ ማናደርገው? ሁላችንም እኔንም አላህ እኔ ብቻ እንዳልኩት ለእናንተ ይህንን መልእክት ማስተላለፊ ብቻ በቃ ለእኔም አላህ ያግራልኝ ለእናንተም አላህ ያግራላችሁ። እና አይመችኝም ብላችሁ አትበሉ። እቃም ስታጥቡ፣ ልብስ ስትወቅሱ፣ ስትሄዱ ስትመጡ ሱብሃንአላህ ወልሐምዱሊላህ ወላ ኢላሀ ኢለላህ ወላሁ አክበር ላ ሐውለ ወላ ቁወተ ኢላ ቢላህ እያላችሁ ዱዓ አድርጉ። ወላሂ ዱዓ አድርጉ። ዱዓ መቅቡል ነው። የእኛን ዱዓ ደግሞ ይቀበለናል። ለምን አያደርሰንም? ለምን ተጨንቀን ምን ብለን ነው ምንሰራው? ስለዛ ዱዓ አድርጉ። ከመተኛታችሁ በፊት ቢያንስ ውትር እየሰገዳችሁ ሰላተ ለጃ እየሰገዳችሁ ዱዓ አድርጉ። በቃ 2 ረካ ቢሆን ከንያችሁ ከሰገዳችሁ 2 ረካ ተረዊ ከሰገደው በላይ ሊሆንልን ይችላል ብዬ አስባለሁ። ለምን ተጨንቀን ነው በቃ የእሱን ለማግኘት ተጨንቀን። ይህንን ያው ምቹ ቢሆንልን አገራችን ብንኖር በጣም የተመረጠ ነው። እንግዲህ አላህ ደግሞ አልወፈቀንም አልሐምዱሊላህ። እና ባለንበት ሁኔታ ሁሉ ዱዓ ማድረግ ነው። አፋችን ስራ አይሰራም። ስለዛ በአፋችን ነው ዱዓ የምናደርገው። ቁጭ ላንል እንችላለን። ስለዛ ቆመን ልብስ እያጠብን ይሁን እቃ ልንጠብ ይሁን የተለያየ አሳምቡሳ እንጠቀልል የተለያየ ፈጣሪ ስንሰራ ሱብሃንአላህ ወልሐምዱሊላህ ወላ ኢላሀ ኢለላህ እያን ወላሁ አክበር ወላ ሐውለ ወላ ቁወተ ኢላ ቢላህ እያን ዱዓ እናደርግ። ዋና ደግሞ ይቺ ዱዓ በጣም ተመራጭ ነች ለይለቱል ቀድር በሚወጣበት ቀን ማለት ነው። እና አላሁመ ኢኒ አስአሉከል ጀነ አላሁመ ኢኒ አስአሉከል ጀነ አላሁመ ኢኒ አስአሉከል ጀነ አላሁመ አጅርኒ ሚነናር አላሁመ አጅርኒ ሚነናር አላሁመ አጅርኒ ሚነናር። እቺ ደግሞ በጣም ተወዳጅ ናት ለይለቱል ቀድር በሚወጣበት ቀን። አላሁመ አፎንቲ ሁቡል አፎፋፍ ወኒ በራህመቲከ ያ አርሐመር ራሂሚን አላሁመ አፎንቲ ሁቡል አፎፋፍ ወኒ በራህመቲከ ያ አርሐመር ራሂሚን። አደራችሁን እህቶቼ እባካችሁ ዱዓ እናድርግ። እውነቴን ነው ዱዓ እናድርግ። አላህ ደግሞ ይቀበለን። ለይለቱል ቀድር ከሚወፍቀው አላህ ያድርገን። አላሁመ በሊግና ለይለቱል ቀድር አላሁመ በሊግና ለይለቱል ቀድር አላሁመ በሊግና ለይለቱል ቀድር። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ጀነት ውስጥ እንገናኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወዳቸዋለሁ። ባላችሁበት አላህ ሰላማችን ብዝት ያደርግልኝ።